ፊትም ከኋላም ተኮሳትረት ይችላል እሱ ወደነዋል የምር ጓደኞች ካፒቴን ሆነዋል ያረቄ ካፒቴን አሁን ባለው የኑሮ ሁኔታ የዘይትም ሁኔታ ከትንሽ ጊዜ በኋላ ዘይትን እተዋለሁ መጨመር ነበር። ሰላም የጆ ሪአክሽን ቤተሰቦች በሌላ ቪዲዮ ተመልሰናል። በዚህ ሳምንት አስቂ ቪዲዮችን ሰብሰብ አድርጌ ወደ እናንተ መጥቻለሁ። ሁሌ የምጠይቃችሁ እይታችሁን አትንፈጉኝ፣ ምክንያቱም ህይወትን ለመቀየር የተጀመረ የ4 ወር ጉዞ ላይ ነን። ከዚህ በላይ ረጅም ርቀት እንድንሄድ የእናንተ እይታ፣ የእናንተ ላይክ እና ኮሜንት፣ ሼር፣ ሰብስክራይብ ማድረጉ እኛን ስለሚያበረታታን ኢትዮጵያ ውስጥ ነው የምንኖረው፣ እንተጋገስላለሁ። አመሰግናለሁ። ወደ ቪዲዮ አብረን እንሄዳለን። ከፊትም ከኋላም ተኮሳትረት ይችላል እሱ በመድኃኒዓለም ይውጥ በሬ ከባድ ነው። አንዳንድ ወፍራምሶች አሉ እንደዚህ ጋር ጥፍልና በቃ ሌላ ነገር ነው የሚመስለው። እዚህ ጋር አይን ብታርጉለት አፍንጫ ቢገባለት ወደፊት እውነት ሰው ነው የሚመስለው። ከፊትም ከኋላም ፊት ያላቸው ነው የሚመስለው። እሺ እንቀጥል። እያልኩሌ ባንክ ፍቅር ውዲት ያልኩሌ አመልን ቀይሮ የኔ ቆንጆ የኔ ሽኮ ልቤ ወደነዋል የምር ወደነዋል ጋይስ። እስቲ እንቀጥላለን። እሺ ውጋት ይላል የቀጠናው ስጋት ማዘሯ አልተቻሉም። አሲንጅራ ያልኩሽ አይደል እንዴ በያ አትግላሌ በያ ማዘሯ አልተቻሉም። ቀጥል ብዙ ቪዲዮዎች አሉ ከኔ ጋር እንድትቆዩ። ምን አይነት ዘጉት ወይኔ ጌታ ምን አርገኸው ነው በእግዚአብሔር ወይኔ ይሄማ ልጁ ምንም አያውቅም ብለህ ትጫወትበታለህ። እርግጠኛ ነኝ ይሄንማ በጥርስ ነው የጋጥቀው። ይሄ በማሽን አይደለም ወይ በሚላጭ አይደለም አይነት ነው። እንቀጥል። ጓደኞች ካፒቴን ሆነዋል ያረቄ ካፒቴን ጥርሴንም በላሽው አቅሜንም በላሽው እድሜን በላሽው ልብሴንም በላሽው እነጌጥዬ ቤት ጠርሙስ ውስጥ ያለሽው ያረቄ ካፒቴን እያለው ነገር ኮሜንት ላይ ብላችሁ ጻፉልኝ። ወላሂ እኔ 50 ብር ካፍታ ምን ይከብዳል ብቻ እናንተ ብላችሁ ጻፉልኝ። እንዴት ነው የሚጻፈው? ይከብዳል። እስቲ እናንተ ጻፉት፣ እሱ ያለውን ጻፉት። ከዛ የጻፈውን ሰውዬ እኔ ሸልመዋለሁ። ፕሮሚስ እኔ ሸልመዋለሁ። ይመች አንተም። እንቀጥላለን። ይሄ ዘይት እኔ ቤት ከገባ ማርያምን 6 ወር ማርያምን 6 ወር ጎበዝ ነሽ። እና አንቺን ላገባሽ ሰውዬ ዘይት 2 ወር ያበላኛል። ይገርም ነው። አንድ ዘይት 8 ወር ነው። እና የኑሮ ሁኔታ ላይ እየጨፈረብኝ ስለሆነ ዘይት አልጨምርም። ትንሽ ነው እንደዚህ ያደርግና ማርያምን። እሺ ድሮ ዘይት ብዙ ነው የምንበላው ነገር ዘይት ይበዛበታል። በነገራችን ላይ ዘይት ትንሽ ጨምረን የሰራነው ነገር ይጣፍጣል፣ ስንለምደው ይጣፍጣል። እና ዘይት ትንሽ እየጨመርኩ ነው። አሁን ባለው የኑሮ ሁኔታ የዘይትም ሁኔታ ከትንሽ ጊዜ በኋላ ዘይትን እተዋለሁ መጨመር ነበር። ስለዚህ የማንተወው ነገር የለም፣ የማልተወው ነገር የለም።
አሁን ለምሳሌ የተወደዱ ነገሮችን እተዋለሁ። በቃ የተወደዱ ነገሮችን ትቼ የረከሱ ነገሮችን እበላለሁ። በቃ እንደዛ ነው። አንቺ ነሽ የገባሽ ነው። እህቶቻችን ከሷ መማር አለባችሁ። አንድ ይሄ የ5 ሊትሩን 8 ወር ነው የተጠቀመችው ኦሬዲ። በቃ እቺ ሴትዮ ያለባት የኑሮ ጫና ስትናገርም በደንብ ነው የሚገባው። ከባድ ነው ማለት ነው። ለዚህ ነው እይታችሁን ከኛ አትለዩት። እይታችሁ ይጠቅመናል፣ ማርያምን ይጠቅመናል። በቃ ሙስሊም ክርስቲያን ሁሉ ፎሎወሮች ቤተሰብ ናቸውና ሰብስክራይብ በማድረግ ላይክ፣ ኮሜንት፣ ሼር በማድረግ ቤተሰቡን አብረን እናድጋለን። ፕሮሚስ እኔ አልፎልኝ ነገ ትልቅ ደረጃ ብደርስ ሌሎች ብዙ ወጣቶችን ማውጣት እንፈልግ ሰው ነኝና እባካችሁን 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 ስሚ ቺጓ ስሚ ምንድነው ስትመጪ በዚህ ምጪ ያንተ አማርኛ ይሻላል። ስትመጪ በዚህ ምጪ፣ ስትመጡ በዚህ ምጡ። እሺ እናንተም ከዛ ስትመጡ ደግሞ ሰብስክራይብ እያደረጋችሁ እቺ የደውል ምልክቷንም እየነካችሁ ማለት ነው እንዳትረሷት። እንቀጥል። ዛሬ የስንት ዓመት ትሬኒንግ እዚህ ወረዳ ላይ ነው እዘርርሻለሁ። 13000 ፎሎወር አቃለች ገባ እናውጣው ምርጥ ነው። በቃ በጣም በቃ እግዚአብሔር ያክብራችሁ። ለተባረኩልኝ። እቺ 13000 ልገብተራል ይላል። አልተቻለም ስለሚቻል ተባረኩ። በጣም ነው የምንወዳችሁ እውነት። ውይ እማበት እሺ ጀመሩ እንዳትጠያት እሷን። ወይኔ አረ ምን አይነት ቀልድ ነው? አይዞሽ አለቀሰች። አይነት ስሜቱ ምንድነው? አይዞሽ እናቴ አይዞሽ። የቀበጡለት እንዲህ ነው እንግዲህ። እንቀጥል። እኔ ራሴን ነው የማጠፋው። ምን ታረጊ ነው? እኔ ራሴን ላጠፋበት ነው። አንዴ ታዲያ ከመሞትሽ በፊት አንተ ምን ቆሻሻ ባለጌ ሰው ነህ። እኔ ራሴን ላጠፋ አንተ እንዲህ ስትላለህ ባለጌ። ይቅርታ በጌ እዚህ በቃ እስከጨርሽ በቃ ይደርሳል እንዴ ትተቻለሁ። ስማም አንዳንዴ የሰው ልጅን ለማትረፍ የማይሆን ነገር ታረጋለህ። እኔ ያው በቃ ሹገርም ማጫወት ያምጣው ዘርፎ የሚያምጣው ብቻ ግን እኔ ባሌ ሚሊዮነር ወር ቢሊዮነር መሆን አለበት። ካልሆነ እኔ አላገባም። ለዚህ የምታቀርበው ኦፈር ምንድነው እንዴ? ምን ከመልኬ ነው ማቀርብ። ካልሆነ ምን አቀርባለሁ እንዴ? ይሄኔ መሰለ መልኬ ነው ማቀርብ። 2000 years later ማዘር አግቡ ሲባሉ እምቢ ብሎ ጊዜ ዝም በል እባክህ። እኔ ቢሊዮነር ካልሆነ እኔ አላገባም። ቢሊዮነር ካልሆነ ንቅንቅ አልልም እኔ። አሁን ለማንኛውም ጠዋት በጊዜና ፀሐይ ታሞቀኛለህ። ዳይፐሩት ተቀየረ። እየቀሰቀሰኝ ነው። ምን ማለት ነው? በቃ ቁማ ትቀራለች። እውነትም ምርጫ የምታበዙ ሴቶች ይብላኝ ለእናንተ። አሁን እንዲሁም ወንዱ እኮ እየጠፋ ነው። የሚያገባ ወንድ የለም እኮ አሁን እየፈሩ ነው። ሁሉም እየፈራ ነው። ወዳርጋ ወንድዬ ሴትዮ አንድ አትልም እንዴ? አንታች እንደ ወላጅ ልትሆን ነው እንዴ? ታኝ እንጂ በቃ ምንድን ነው ነገሩ? ኧረ እለታለሁ። ምን አግላታለሁ? ነገ እኮ ስራ አለ። ተነሱ እንጂ ተኝ በቃ መሸኮ አለሽና ነው። አንቺ ምን አገባሽ እንዳለው ልጅ ለተኝ ከፈለግሽ ምሽ እንተኛ እንጂ ተነሱ እንጂ ነገ ስራ አለብን እንዴ? እንተኛ ተኛ አንቺ ነው ምን አገባኝ? እኔ ራሱ ፕሮግራማቼ ነው። ተነሱ ወዳርጋ ወንድዬ ሴትዮ አንድ አትልም እንዴ? አንታች ምን አለ? ፕራንክ ነው። ተኝ እንጂ በቃ ተነሱ ነይ እንዴ? እንዴት አልመሸም እንዴ? ሰዓቱን አይተሽዋል እንዴ? እኔ ባይገርም በጣም ጥሩ ሴት፣ እጅግ በጣም ጥሩ ሴት። ኢቭን እንደዚህ ምግብ ከተበላ ምናምን በኋላ ነገር ቦይፍሬንድ የምለው ሰው በቃ ሂሳብ ምናምን አይን እያየን የፊት አይከፍልም። በጣም ዋው! በእውነት የምትደንቂ ነሽ፣ የምትገርሚ ሴት ነሽ። ዋው! አሜዚንግ ዞርሽ ምንድን ነው እናት እየነገርኩህ ቆሜ አላይም። ሂሳብ ሲከፍል ለምን አዞሪም እንዴ? ታይም አረ ወይኔ እናቴን በቃ አለቀ። ጋይሶች ሰብሰብ አድርገን ያቀረብንላችሁ ቪዲዮ ይሄን ይመስላል። በቀጣይ አብረን እስከምንገናኝ ድረስ
ቪዲዮን ሰብስክራይብ፣ ኮሜንት፣ ሼር፣ ላይክ በማድረግ ቤተሰብ ሁኑ። ባናስደስታችሁም ባስቃችሁም ግን አግዙ። ኢትዮጵያዊነት መልካምነት። እሺ ጋይስ ቀጣይ እንገናኛለን። ወዳችኋለሁ። ባይ